የተለያዩ ፎቶዎች ኖሯችሁ ልክ እንደነዚህ አድርጋችሁ በቀላሉ አሳምራችሁ እንዴት እንደምትሰሩ በዚህ ቪዲዮ የማሳያችሁ ይሆናል። እንደምትመለከቱት እንግዲህ እነዚህን ፎቶዎች በቀላሉ ይሄንኛውን ፎቶ ነው ማለት እንደዚህ ቀይሬ የሰራሁት። እንዴት አድርጋችሁ ይህንን ነገር ማስተካከል መጠቀም፣ እንዲሁም ደግሞ አንድ አፕሊኬሽን ያስፈልገናል። እሱን አፕሊኬሽንስ እንዴት አድርገን እናወርዳለን የሚለውን ሙሉ ማብራሪያውን በዚህ ቪዲዮ የማሳያችሁ ይሆናል ማለት ነው። ቪዲዮ ጥር ያለ ስለሆነ ሙሉውን መመልከት እንዳረሱ ማለት ነው። ከዚህ በተጨማሪም ደግሞ ለቻናል አዲስ ከሆናችሁ እንዲህ አይነት የኤዲቲንግ እና የቴክኖሎጂ መረጃዎችን ስለቅ እንዲደርሳችሁ ሰብስክራይብ በማድረግ እና ቪዲዮውን ደግሞ ላይክ እና ሼር እያደረጋችሁ ጓደኞቻችሁን መጋበዝ ትችላላችሁ ማለት ነው። ቀጥታ ወደ ቪዲዮ ልውሰዳችሁ። በመጀመሪያ እንግዲህ ይህንን ፎቶ የምንሰራበት አንድ አፕሊኬሽን አለ። አፕሊኬሽኑን በምንከፍትበት ሰዓት እንዲህ አይነት ኢንተርፌስ ነው የሚያመጣልን። እዚህ ዘንዳ መርሳት የሌለባችሁ ነገር የኢንተርኔት ኮኔክሽን ያስፈልጋችኋል። ኢንተርኔታችሁ ፈጣን ባይሆንም ችግር የለም፣ ነገር ግን አሪፍ ቢሆን ለእናንተ ቶሎ ወይም ደግሞ ፎቶውን ኤዲት አድርጎ በአጭር ጊዜ እንዲጨርስላችሁና ብዙ ፎቶዎችን በአንድ ቀን እንድትሰሩ ትችላላችሁ ማለት ነው። ነገር ግን ኢንተርኔታችሁ ዘገምተኛ ከሆነ ትንሽ ሊያስቸግራችሁ ይችላል። ምክንያቱም አንድ ፎቶ እዚህ ዘንዳ በፈጣን ኢንተርኔት እስከ 30 ሰከንድ እና እስከ 50 ሰከንድ ይፈጃል። ነገር ግን ኢንተርኔታችሁ የሚዘገይ ከሆነ እስከ 4 ደቂቃ ድረስ ሊቆይባችሁ ይችላል ማለት ነው። እናንተ ኢንተርኔታችሁን በቻላችሁት መጠን ፈጠን ቢል ይመረጣል ማለት ነው። እሺ አፕሊኬሽኑ እንዲከፈታችሁ በኋላ ብዙ አይነት በሚሊዮን የሚቆጠሩ ቴምፕሌቶች አሉ። እንደዚህ ወደ ላይ ስክሮል በምታረጉበት ሰዓት ማለት ነው። እናንተ ከዚህ ውስጥ አይታችሁ በደንብ እየተመለከታችሁ የተሰሩ ፎቶዎችንም በእያንዳንዱ ቴምፕሌት ላይ ስለሚያስቀምጥላችሁ እነሱን ተጠቅማችሁ መስራት ትችላላችሁ። እናንተ ሁሎችንም እየገባችሁ ተመልከቱ። እኔ ግን ሁለተኛ ላይ ያለውን እዚህ ጋር ላይ የመጀመሪያውን ፎቶ የሰራሁበትን ማለት ነው እሱን የማሳያችሁ። እሱን በምናውቁበት ሰዓት ልክ እንደዚህ ይህንን ቴምፕሌት ተጠቅማችሁ የምትሰሩ ፎቶ ምን አይነት ሉክ ወይም ምን አይነት እይታ ይኖረዋል የሚለውን እዚሁ ዘንዳ ትመለከታላችሁ ማለት ነው። ይህንን ካያያችሁ በኋላ ከታይ ከተመቻችሁ ዩዝ ቴምፕሌት የሚለውን ትጫናላችሁ ማለት ነው። እሱን በምትጫኑበት ሰዓት ወደ ጋላሪ አፕሊኬሽን ይወስድና ፎቶ ያስመርጣችኋል ማለት ነው። እናንተም ጋላሪ ላይ ገብታችሁ እንዲሰራላችሁ ወይም ደግሞ በስርዓት የምትፈልጉትን ፎቶ ሴሌክት ታረጉለትና ልክ እንደዚህ እንደምትመለከተው ፕሮሰስ ማድረግ ይጀምራል። ይህ ፕሮሰስ እንደየስልካችሁ እንደነገርኳችሁ መጀመሪያ ላይ ከ30 ሰከንድ ጀምሮ ይወስድባችኋል ማለት ነው። እናንተ ይህንን ጊዜ ትጠቀማላችሁ ማለት ነው። ይህንንም ጊዜ ራሱ ፕሮሰስ አድርጎ ከጨረሰላችሁ በኋላ ፎቶአችሁን ልክ እንደዚህ እንደምትመለከቱት የሚያምር ሉክና ወይም የሚያምር ኤዲት ሰርቶ ራሱ ያመጣላችኋል ማለት ነው። ከዚህ በተጨማሪም ደግሞ ትንንሽ ኤዲቶችን አጀስትመንት የብርሃን ሊሆን ይችላል፣ እንዲሁም ደግሞ ሻዶ የተለያዩ ነገሮችን እዚሁ ዘንድ አጀስት ማድረግ ትችላላችሁ። ክሮፕ ሮቴት ማድረግና ሳይዙን አጀስት ማድረግ እዚሁ ዘንዳ ከታይ ያሉትን እየተነካችሁ እንደምትመለከቱት ዘንዳ ያሉትን የተዘረዘሩትን እነሱን ተጠቅማችሁ በራሳችሁ የጎደለውን ነገር ኤዲት አድርጋችሁ ማስተካከል ትችላላችሁ ማለት ነው። በመቀጠልም ከላይ እንደምትመለከቱት ኤክስፖርት የምትል ኦፕሽን አለ ማለት ነው። ኤክስፖርት የሚለውን በምትጫኑበት ሰዓት ቀጥታ ስልካችሁ ላይ ወይም ጋላሪያችሁ ላይ ሴቭ ይሆናል ማለት ነው። ይህንንም ተጠቅማችሁ ፎቶአችሁን በዚህ በሚያምር መልኩ መስራት ትችላላችሁ። አፕሊኬሽኑን ደግሞ እንዴት እንደምታወርዱ ላሳያችሁ። አፕሊኬሽኑን ለማውረድ ቀጥታ ወደ ፕሌይ ስቶር አፕሊኬሽናችሁ ትሄዳላችሁ። ይህ ነገር የሚሰራላችሁ ግን ስልካችሁን ወይም ደግሞ እናንተ የምትጠቀሙት ከሀገር ውጭ ከሆነ ወይም ደግሞ የተለያዩ ሎኬሽናችሁን ቀይራችሁ የምትጠቀሙ ከሆነ ነው። ነገር ግን ኢትዮጵያ ውስጥ ናችሁ ከሆነ ይህንን አፕሊኬሽን ማውረድ የምትፈልጉት ቴሌግራም ላይ ልክ ይህንን ዩዘርኔም ሰርች በማድረግ መጨረሻ ላይ ያስቀመጥኩላችሁን አፕሊኬሽን ማውረድ እና መጠቀም ትችላላችሁ። ይህን አፕሊኬሽን ደግሞ ከፕሌይ ስቶር ማውረድ የምትፈልጉ ከሆነ ቀጥታ ፕሌይ ስቶር ላይ ገብታችሁ ሰርች ማድረጊያው ላይ እዚህ ጋር እንደጻፍኩላችሁ አድርጋችሁ ሰርች በማድረግ አፕሊኬሽኑን ዳውንሎድ ማድረግ ትችላላችሁ። ይህንን አድርጋችሁ ያልሰራላችሁ የሚከበዳችሁ ነገር ካለ ደግሞ ከታይ ኮሜንት ላይ ጥያቄ ጠይቁኝና ለሁላችሁም ቪዲዮ ላይ ምላሽ የምሰጣችሁ ይሆናል ማለት ነው። በቀጣይ እስከምንገናኝ ድረስ ይመቻችሁ። ሰብስክራይብ ማድረግ እንዳትረሱ።